ሰላም እንደምናላችሁ እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች እንደዚሁም ደግሞ በፍርቱና ስቱዲዮ ፕሮግራም ተከታተሉ ሁላችሁም ሰላም ናችሁ ወይ? ሰበር ዜና ደርሶናል። በዚህ ሰዓት ሰበር ዜናው እንግዲህ አዶናይንና ጃኒን ይመለከታል። ከሰሞኑ እንግዲህ መንግስት እየወሰደ ባለው እርምጃ ብዙ የሚባሉ ሰዎች ወደ እስር ቤት እየተጋዙ ይገኛሉ። እንግዲህ ቲክቶከሮች ባለባበስ ምክንያት የታሰሩ አሉ። ብዙዎቹ እየተለቀሙ ወደ በቁጥጥር ስር ወደ መዋል ገብተዋል። በዚህ ሰዓት እንግዲህ እንደደረሰን መረጃ ከሆነ አዶናይና ጃኒ በቁጥጥር ስር ውለው ለጥያቄ ትፈልጋላችሁ ተብለው እንደተወሰዱ ሰምተናል። እንግዲህ በቲክቶክ ክሬቲቭ አዋርድ ከፍተኛ የሚባልን አድናቆት አግኝቶ በተለያዩ ሽልማቶችን ጠራርጎ የወሰደው ወጣቱ ቲክቶከር እና ተጽዕኖ ፈጣሪ አዶናይ በዛሬው ዕለት በቁጥጥር ስር ውሏል። ጃኒም አብራው እንደነበረችና በቁጥጥር ስር ውላ ፖሊስ ጣቢያ ጥያቄ ላይ እንደሚገኙ ተነግሯል። ሁለቱ እንግዲህ በተለይም አብረው የሚያሳልፏቸው ነገሮች እጅግ አነጋጋሪ ሆነው ነበረ። ከዛ በኋላ ግን በተለያዩ ጉዳዮች አንዴ ወደዚህ አንዴ ወደዛ ሲሉ የነበረበት ሁኔታ ነው ያለው። በእርግጥ ይህንን በምክንያት ለምርመራ እንደጠሯቸው የታወቀ ነገር ባይሆንም ምናልባት ከሰሞኑ እየተጠሩ ባሉበት የቲክቶክ ክሬቲቭ አዋርድ ላይ በታየው የአለባበስ እንደዚሁም ደግሞ ሌሎች ጉዳዮች ላይ በተገናኘ ሊሆን እንደሚችል ብዙዎቹ ገምተው ነው የሚገኘው ማለት ነው። እንግዲህ በሰዓት በፖሊስ ቁጥጥር ስር ሆነው ጉዳያቸው የታየ እንደሆነ ተነግሯል። እንግዲህ የ2018 የኢትዮጵያ ቲክቶክ ክሬቲቭ አዋርድስ አሸናፊ በፌዴራል ፖሊስ ቁጥጥር ስር ዋለ ሲል ይጀምራል ዜናው። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ ተነግሯል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ እየሆነ መጥቷል። የፖሊስ እርምጃው በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎ እየተገመተ ነው በዚህ ሰዓት የሚገኘው። እንግዲህ ከዚህ ጋር ተያይዞ ጃኒና አዶናይ በዛሬው ዕለት በፖሊስ ቁጥጥር ስር ውለዋል። እንግዲህ ብዙዎቹ መነጋገሪያ ሆነው ቆይተው ነበረ። በተለይም ከሰሞኑ ጆን ዳንኤል ከእስር ተፈቶ ወደ ቤቱ እንደሚቀላቀል እየተጠበቀ ነበረ። ከዛ ባለፈ ደግሞ ሌላው ከዚህ ጉዳይ ጋር በተገናኘ ስሙ ሲነሳ የነበረው ሙሴ ሰለሞን በዛሬው ዕለት ተፈቶ የደስታ መልእክቱን ልኳል። ይህ የሆነ ባለበት በዚህ ሰዓት እንግዲህ ሌሎች ቲክቶከሮችም ወደ እስር ቤት እየገቡ ናቸው። በእርግጥ ከቲክቶክ ክሬቲቭ አዋርድ ጋር በተያያዘ የታዩ የአለባበስ ግድፈቶች፣ የሞራል ውድቀቶች እንደዚሁም ደግሞ ባህላችንን የጣሱ አለባበሶች ትልቅ ትኩረትን ስበው በተለይም ፐብሊኩ ህዝቡ በልዩ ስሜት እያበደ የነበረባቸው ጉዳዮች ናቸው። እነዚህን ነገሮች ለመፍታት መንግስት ያደረገው ጥረት ከፍተኛ ደረጃ አድናቆትን አስገኝቶለታል። ምክንያቱም እንደ ኢቫን ኢንድሪስ ያሉ ሴቶች ራቁታቸውን ጭምር እስከ መታየት የደፈሩበት ሀገር ሆኗል። እጅግ የሚያሳዝንና የሚሰቀጥጥ ጉዳይ ነው የነበረው። ስለዚህ በዛ ጉዳይ ህዝቡ በጣም ተማሮ አይ ምን አይነት ጊዜ ላይ ደረስን በሚልበት ሰዓት ኑ ብሎ እነሱን እስር ቤት ማስገባቱ አነጋጋሪ ሆኖ ነበረ። በእርግጥ የሚደገፍ ተግባር ሆኖ ተገኝቷል። ከዛ በኋላ ሌሎችም በአለባበስ ምክንያት ጥያቄ የተነሳባቸውን እየለቀመ ማሰር ጀምሯል። ይህንን እንግዲህ በተደጋጋሚ አንስተነዋል። ወንድ ሆነው የሴትን አለባበስ የለበሱ ወጣ ያለ አለባበስ የለበሱና እንደ ሀገራችን ባህል እንኳን መሆን ያልቻሉ ቲክቶከሮችን መንግስት ከያሉበት እያደነ እያያዘ ነው። ወደፊትም ይህ እርምጃው እንደሚቀጥል ተነግሯል። ቅን ልቦች በተለይም ቲክቶክ ላይቭ ላይ የሚተላለፉ ጉዳዮች ከዛሬ ጀምሮ እንዲቋረጡና መንግስት በተቻለ መጠን ላይቭ ላይ የሚደረጉ ጌሞችን ቁጥጥር እንዲያደርግ ልዩ ልዩ የሚባሉ ማመልከቻዎችን ለፌዴራል ፖሊስም አስገብቷል። ምናልባት እንግዲህ ከኢትዮጵያ ስነ ምግባር ባህልና ሚዲያውን ከመቆጣጠር አኳያ ወጣቶች ምን ማድረግ አለባቸው ምን ማድረግስ የለባቸውም የሚለውን ከማስረጽ አንጻር ይመስለናል። እንግዲህ
በዛሬው ዕለት ወጣቱ አዶናይና ጃኒ በቁጥጥር ስር ውለዋል። በሌላ አዲስ በተሰማ ዜና ደግሞ በዚህ ሰዓት አሻም ቴሌቪዥን መግለጫ አውጥቷል። አሻም ቴሌቪዥን በተለይም ከሰሞኑ በተከሰተው የሶፎንያስ ጉዳይ መግለጫ ካወጣ በኋላ እንደገና ሌላ መግለጫ በዛሬው ዕለት አውጥቷል። በትላንትናው ዕለት ባወጣው መግለጫ ሶፎንያስን ከማንኛውም የሚዲያው ተግባራት እንዳገደና መግለጫውን በዛ መልኩ ትሪት እንዲደረግ ማድረጉን ተናግሯል። ከዛ በተረፈ ምላሽ እንዲሰጠው ጋዜጠኛ ሶፎንያስን አነጋግሮ ነገር ግን ምላሽ ማግኘት ባለመቻሉ ጋዜጠኛ ሶፎንያስን ማገዱን ተናግሯል። በዛሬው ዕለት ደግሞ ሌላ መግለጫ አውጥቷል። በዚህ መግለጫም ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት የተሰጠ ይፋዊ መግለጫ ሲል ይቀጥላል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳይ ዙሪያ በዜናና ወቅታዊ እንደዚሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ስታደርስ ቆይታለች። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያን በመያዝ ወይም የሚዲያዋን ሎጎ በመጠቀም በየትኛውም ሁነት ወይም ኢቨንት በእቅድ ዜና ወይም ፕሮግራም በስልጠና መድረክ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ ወይም የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንደዚሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁ ለዘለቃችሁ ውድ ተመልካቾችና ተከታታዮች ልባዊ ምስጋናችን ላቅ ያለ ነው። አሻም ለሁላችን ስትል መግለጫውን በዛሬው ዕለት አውጥታለች። ከዚህ ሁሉ ነገርና በኋላ ብዙ ጫና የበዛባት አሻም ሚዲያ ከዚህ በኋላ ወደዚህ መድረክ እንደማትመለስ ተናግራለች። ከዛሬ ጀምሮ በሚኖራት ዋነኛ ጉዳይ ሚዲያው ከድረገጽም ይሁን ከዋና ሚኒስትሪ ማስተላለፊያ ቻናሎቹ እንደጠፋና ማንም ሰው ጥያቄ ቢያነሳ እንኳን በአሻም ስም ከሆነ ህዝቡ እንዳይቀበል በዚህ መግለጫ ሰጥታለች ማለት ነው። ክቡራትና ክቡራን ለሰዓቱ የነበረን ሰበር ዜና እንደዚሁም ሌሎች ጉዳዮችን ይመስሉ ነበር። አብራችሁን ስለነበራችሁ ያመሰገንን። ሰናይ ጊዜ ይሁንላችሁ። ቻው ቻው።